የአቡነ ሐራ ድንግል የውዳሴ መጽሐፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛ ምእመናን ሁሉ ይህን በመመልከት እንዲያከብሩት በክብሩም ለዘላለም የሚኖር ሕይወትን እንዲያገኙ እግዚአብሔር እንደገለጠልን በመጀመሪያ ከጻፍነው ጋር አስተባብረን የአባታችን ሐራ ድንግል የውዳሴ መጽሐፍ እንጽፋለን። ይህ አባታችን ለዘላለም በሚኖር በጽድቁ ተስፋ ለቆረጡ ተስፋቸው ነው። ይህ አባታችን ከሌሎቹ በሚሻል ታዳጊነቱ ለተቸገሩት ታዳጊዎች ነው። ይህ አባታችን በእውነት ከሚራዳው ተራዳኢነቱ ለተጨነቁት ረፍታቸው ነው። ይህ አባታችን ከእንቆ በሚወድድ በቃሉ ሞገስ ለተከዙት መጽናኛቸው ነው። ላዘኑትም ደስታቸው ነው። ይህ አባታችን ከገለአድ ከባሳን በሚሻል የምህረት መድኃኒት ለህሙማን ፈዋሻቸው ነው። ለድውያንም ጤናቸው ነው። ይህ አባታችን ለዘላለም በማይደክም በኃይሉ ብርታት ለደካሞች ኃይላቸው ነው። ለኃያላኑም አበረታቻቸው ነው። ይህ አባታችን ከእግዚአብሔር በተቀበለው ሕያውነት ለሙታን ትንሣኤያቸው ነው። ለሕያዋንም ሕይወታቸው ነው። ይህ አባታችን ከትኩስ እንጀራ ከሚሻል ከተስፋ እንጀራ የተነሳ ለተራቡ ምግባቸው ነው። ከጥሩ ወይን ይልቅ ከሚጣፍጥ ከጸጋው ወይም የተነሳ ከተጠሙት መጠጣቸው ነው። ለተጠሙ መጠጣቸው ነው። ይህ አባታችን ለብዙዎች በሚጠቅም የጽድቁ መዝገብ ለኃጥአን ጽድቃቸው ነው። ለጻድቃንም የጽድቃቸው ፈጻሚ ነው። ይህ አባታችን የርኩስት ግብር ለዘላለም በማያገኘው በቅድስናው በንጽህናው በደለኞችንና የረከሱትን የሚያነጻቸው ነው። ለቅዱሳንና ለንጹሐን ቅድስናቸው ነው። ይህ አባታችን በስጋ ምኞት በማይደክም በድንግልናው ጽናት አመንዝራዎችን እንደ ደናግል የሚያደርጋቸው ነው። ደናግሉንም በድንግልናቸው የሚያጸናቸው ነው። ይህ አባታችን ለድሆችና ለጦም አዳሪዎች ብልጽግናቸው ለባለጠጎችና ለከበሩትም ክብራቸውን የሚያቆይላቸው ነው። ይህ አባታችን ለዘላለም በማይሰበር የጸሎቱ በትር ለአንካሶች ጎዳናቸው ነው። ለተሰበሩትም ምርኩዛቸው ነው። ይህ አባታችን ለዘላለም በማይጨልም የገድሉ ብርሃን ለዕውራን ዓይኖቻቸውን የሚያበራ ነው። ይህ አባታችን በሰማይ በሚከብር ጽድቅ ሥራው ለደንቆሮች መስሚያቸው ነው። ለዲዳዎችም መናገሪያቸው ነው። ይህ አባታችን ለዘላለም በማያልቅ በጥበቡ ብልጽግና ለአላዋቂዎች ጥበባቸው ነው። ለዝንጎችም ማስተዋላቸው ነው። ይህ አባታችን ለዘላለም ከማይጠፋው ከቸርነቱ ገንዘብ ለታረዙት ልብሳቸው ነው። ልብስ ለለበሱት ጌጣቸው ነው። ይህ አባታችን ለዘላለም በማይታበይ በጽድቁ ፍርድ ለተገፉት መጠጊያቸው ነው። ለግፈኞች ተቀባያቸው ነው። ይህ አባታችን ለዘላለም በማይፈርሰው የምህረቱ አዳራሽ ለስደተኞችና ለመጻተኞች ሀገራቸው ነው። ለሀገርም ሰዎች መኖሪያቸው ነው። ይህ አባታችን ከእግዚአብሔር ዘንድ ባገኘው የልዕልና ጽናት ለተዋረዱትና ለተናቁት ክብራቸው ልዕልናቸው ነው። የልዕልናቸው መጠጊያ ነው። ይህ አባታችን ከእግዚአብሔር ዘንድ በተሰጠው ሀብት መጠን ሽማግሌዎችን የሚጠብቃቸው ነው። ታናናሽ ሕፃናትንም የሚያሳድጋቸው ነው። ይህ አባታችን በእግዚአብሔር ዘንድ በሚወደድ አማላጅነቱ ለሙት ልጅ አባቱ ነው። ለባልቴቶችና ባል ለሌላቸው የሚፈርድላቸው ዳኛ ነው። ይህ አባታችን የሁሉን ጸሎት ወደሚሰማው ወደ እግዚአብሔር በሚያደርገው የልመናና የአማላጅነት ጦር የተበተኑትን ከመበተን የሚሰበስባቸው የተማረኩትን ከምርኮ የሚመልሳቸው ባሮችን ከባርነት ነፃ የሚያወጣቸው ነው። ይህ አባታችን የኃይሉን ኃይል በሚያደክም በድካም ገድል በባህር ለሚጓዙት መርከባቸው ነው። ለባህሩም በነፍስ ኃይል ከሚታወቅ ጸጥታው ነው። ለመርከበኞች በማዕበልና በሞገድ ከመታወቅ
መደባቸው ነው። ተአምር አንደኛ ተአምር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የሐራ ድንግል የተአምሩ መጽሐፍ እንጽፋለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። አንደኛ ተአምር ለአባታችን ለሐራ ድንግል ገዳም አቅራቢያ በሚሆን ሀገር አንድ ነገረ ሰሪ ሰው ነበር። እሱም ወደ ንጉሱ ሄዶ በአባታችን አቡነ ሐራ ድንግል ገዳም ውስጥ የሚኖሩትን እንዲህ ሲል ከሰሳቸው። ስላቀለሉህና ጌትነትን ስለናቁ አንተን ከድተው ትእዛዝህን እምቢ ብለው በአባታችን ሐራ ድንግል ገዳም ውስጥ በነበሩ አምሃ ጊዮርጊስ በጽጌ ድንግል ሞት አለቀሱ። መታሰቢያቸውንም አደረጉ። ይህን ማለቱ ስለ ንጉሥ ፍቅር አልነበረም። ነገር ግን የገዳሙን ሰዎች በንጉሱ ዘንድ በማጣላቱ ገንዘብ ያገኝ ዘንድ ስለ ገንዘቡ ፍቅር ነበር። ንጉስም የክሱን ነገር ከዚያ ነገረ ሰሪ ሰውዬ በሰማ ጊዜ ተቆጥቶ የገዳሙን ሰዎች ገንዘብ እንዲነጥቁት አሽከሮቹን ላከ። የገዳሙንም ሰዎች ወደ አባታቸው ወደ ሐራ ድንግል ጮኸው አለቀሱ። አባታቸውም ስለ እርሱ አዝኖ አለቀሰ። ከእነዚያም ቀማኞች አሽከሮች ያድናቸው ዘንድ ፈጣሪውን እግዚአብሔርን ለመነው። ያን ጊዜም እነዚህ አሽከሮች ሳያድሩ ተመልሰው የአባታችን የሐራ ድንግል ጸሎት ወደ እግዚአብሔር ደርሷልና ዳግመኛም አንድ መኮንን ሰው ከንጉሱ ዘንድ ታዝዞ የገዳሙን ሰዎች ሊበትናቸው መጣ። ወደ ውስጥም በደረሰ ጊዜ ገዳሙም ደርሶ ምንም ክፉ ስራ በገዳሙ ውስጥ ሳያደርግ በፍርሃትና በድንጋጤ ተመለሰ። ዳግመኛም መልካም ዜና የሚያወራ ሰው ለገዳሙ ሰዎች እንዲህ ሲል ነገራቸው። ገንዘባችሁን ለመውረስ ወደ እናንተም የመጡትን የንጉሥ ሎሌዎች ሁለት ጊዜ ወደ እናንተ ደርሰው ቢመለሱ አትዘናጉ። ነገር ግን በረድኤቱ እንዲረዳችሁ አባታችሁን በማስተዋል ለምኑት። ያ ንጉሥ ሳይገድላችሁ አይተዋችሁምና። እነርሱም ይህን ዜና ከነጋሪው አንደበት ሰምተው ወደሚያውቃቸው ወደ አንድ መኮንን ሄደው እንዲህ አሉት። በንጉሱ ዘንድ 3 ጊዜ ነገር ከሰራብን ነገረ ሰሪ አፍ ክስ በመስማት እንዳያጣላን ለንጉሥ ተናገርልን አሉት። መኮንኑም የግፋቸውን ነገር ለነገሩት ሰዎች እንዲህ አላቸው። እናንተ ሰው የሚላችሁን ካደረጋችሁ እኔ ነገራችሁን ለንጉሥ እናገር ዘንድ እንዴት ይቻለኛል? ነገር ግን እናንተ ከምትፈሩት ነገር ሁሉ ያድናችሁ ዘንድ ለፈጣሪያችሁ ለእግዚአብሔር ንገሩ። መኮንኑንም ለገዳሙ ሰዎች ይህንን ካለ በኋላ ለንጉሱ እንዲህ ብሎ ነገረው። የአንድ መነኮስ አስክሬን የሚጠብቁ የተናቁ የገዳም ሰዎች አሉ። ደናግል በጎዎች ስለሆኑም በንጉሱ ነገር አይገቡም። ንጉሱም በመጀመሪያ ከጠቀስነው ከዚያ ሰው አንደበት ይህንን ነገር ሰምቶ እንዲህ አለ። የሚያወካቸው ሰው አይድረስባቸው። እናንተም የእነዚህን ሐዘንተኞች ነገር ስላደረከን ጠባቂያቸው ሁኑ። እርሱም ጌታዬ ንጉሥ ስላዘዝኸኝ እሺ
እሺ እጠብቃችኋለሁ፣ ሰውም አላደርስባቸውም አለው። ይህም ሁሉ በአባታችን በሐራ ድንግል በረድኤቱ ኃይል ሆነ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ሁለተኛ ተአምር። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ለንጉሥ የእህል ግብር ለማውጣት በበጌም ምድር የተሾመ አንድ ሰው ነበር። የንጉሡንም እህል ለማውጣት ወደ ደራ ምድር መጣ። በመጀመሪያም ከጠቀስናት ሀገር ጋር የዚያች ሀገር ሹም ነበርና፣ ወደዚህም በደረሰ ጊዜ ሰራዊቱ ወደ አባታችን ሐራ ድንግል ገዳም ገቡ። ጌታቸውን በሀገሩ ሰዎች ቤት ውስጥ እያለ ጥቂት ገንዘብ ከገዳሙ ወሰዱ። የገዳሙም ሰዎች ወደ እርሱ ሄደው ቤታቸውን በርብረው ገንዘባቸውን እንደወሰዱባቸው ነገሩት። እነርሱም የገዳሙ ሰዎች የነገሩትን በሰማ ጊዜ አሽከሮቹን እንዲህ አላቸው፣ በግፍ የወሰዳችሁባቸውን የእነዚህን ሰዎች ገንዘባቸውን መልሱ። ከዛሬ ጀምሮ ወደ ገዳማቸው አትድረሱ። እነርሱም ለጌታቸው እንዲህ አሉት፣ የሀገሩን ሰዎች ከአንተ ያሸሹትን ገንዘባቸውን በገዳማቸው ሲሰበስቡ ስለምን እንተዋቸዋለን? የሎሌዎችም ጌታ እናንተም ሌላም ሰው ወደ እነርሱ እንዳትደርሱ አዝዣለሁ አለ። ይህንም ተናግሮ ወደሚኖርበት ሀገር ሄደ። የክረምቱ ወራት ካለፈ በኋላ ወደ ደራ ምድር ሲመጣ በእነርሱ ዘንድ ነፋስ እንደ ነፍሰ ገዳይ አለ ብለው ነገረ ሰሪዎች ነገሩት። የክስ ነገር ለነገሩትም እንዲህ አላቸው፣ እኔ እነዚህ የገዳም ሰዎች ደጋግ ሰዎች እንደሆኑ ስለማውቅ ነገራችሁን አልሰማም። ባለፈው ዓመት ከሎሌዎች ታድጊያቸዋለሁ። ዛሬ ሰዎች ግን ግፍ እንዳያደርጉባቸው እንታደጋቸዋለን። ያን ጊዜ ማንም እንዳይደርስባቸው አዋጅ አስነገረላቸው። ይህን ነገር እየሰማ ሁሉ መኮንኑ በገዳሙ ሰዎች ላይ ያደረገውን ነገር ድንቅ ነው፣ ክፉ ያደርግባቸዋል ሲሉት በአባታችን ሐራ ድንግል የረድኤት ኃይል በጎ አደረገላቸው አለ። አባታችን ሐራ ድንግል ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለም ይኑር አሜን። ሶስተኛ ተአምር። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። መካን የሆነች አንዲት ሴት በወገራ ትኖር ነበር። ዘመዶቿም በዚያ ይኖሩ ስለነበር ከወገራ ወደ ደራ መጣች። ወደ ደራ ከደረሰችም በኋላ በዛች ሳለች አንዲት ዘመዷ ለአባታችን ለሐራ ድንግል መታሰቢያ እህል ስትሰጣት አየች። እርሷም ይህንን እህል ለማን ትሰጫለሽ? አለቻት። ያችም ሴት ሐራ ድንግል የሚባል ጻድቅ መነኮስ በዚህ ሀገር አለ አለቻት። ሴትየዋም ብለምነው ለእኔም ወንድ ልጅ ይሰጠኝ ይሆን አለቻት። ያቺ ዘመዷም አዎ በተሰጠው ቃል ኪዳን በማመን ብትለምኘው ይሰጥሻል አለቻት። ሴትየዋም አዎ እግዚአብሔር በተሰጠው ቃል ኪዳን አምናለሁ አለች። ከዚህም በኋላ ዘመዷን ተከትላ በአባታችን ሐራ ድንግል የበዓል ቀን ወደ ገዳሙ መጣች። ልመናዬን ቢሰማኝ ለጻድቁ መታሰቢያ የተቻለኝን ገንዘብ እሰጣለሁ ብላ ስለት ተሳለች። ከዚያም በኋላ ወደ ሀገሯ ሄደች። ጸንሳም ወንድ ልጅ ወለደች። ለአባታችን ሐራ ድንግል መታሰቢያ ገንዘብ እሰጣለሁ ብላ የተናገረችውን አስቀረች። ከዚህም በኋላ በጽኑ ደዌ ታመመች። ወደ አባታችን ገዳም መጥታ በገዳሙ ሰዎች ተማጸነች። እናንተም ማሩኝ፣ አባታችሁም እንዲምረኝ ምሕረት ለምኑልኝ፣ ለመታሰቢያ እሰጣለሁ ብዬ የተናገርኩትን ገንዘብ አስቀርቻለሁና አለቻቸው። እንደዚህም ባለች ጊዜ አባታችን ባረፈበት በጥምቀት ዕለት ይጠመቁ ዘንድ በተሰበሰቡት ሰዎች ፊት ጮኸች። ከዚህም በኋላ ወደ ሀገሯ ሄደች። ወደ አገሯም ስትሄድ ከገዳሙ ጥቂት አልፋ በሽታዋ እንደሚወለድ ሕፃን መስሎ ከማህፀኗ ወጥቶ ወደ ምድር ወደቀ። ያን ጊዜ ከበሽታዋ ድና ወደ ሀገሯ ሄደች፣ እግዚአብሔርን እያመሰገነች። አባታችን ሐራ ድንግልንም በእግዚአብሔር ፈቃድ የመዳን ተአምር ስላደረገላት ብፁዕ እያለች እያደነቀች ወደ ቤቷ ገባች። ለእግዚአብሔር ምስጋና ይሁን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን አሜን። አራተኛ ተአምር። አባታችን ሐራ ድንግል
ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ዲማ በሚባል ሀገር አንድ ሰው ነበር። እርሱም በንዳድ በሽታ ታሞ ነበር። ዘመዶቹም በሽታውን ዲማ ከሚባል ሀገር ወደ አባታችን ሐራ ድንግል ገዳም አመጡት። ፈውስን ለማግኘት እንዲማጸንበት በገዳሙ ውስጥ አኖሩት። በዚያም ተቀምጦ 7 ወር በጽኑ ደዌ ታመመ። በአባታችን ሐራ ድንግል በበዓሉም ቀን ብዙ ታላላቆችና ታናናሾች ሰዎች የአባታችን ሐራ ድንግል በዓል ለማክበር ከሀገራቸው ወደ ገዳሙ ሲመጡ አየ። በሽተኛውም ከደዌው ጽናት የተነሳ አባታችንን ሐራ ድንግል እንዲህ አለው፣ እነዚህ ሁሉ በበዓልህ ቀን የተሰበሰቡ መዳንን ፈልገው አይደለምን? እኔንስ ብታድነኝ ምንድን ነው? እንዲህ በሚልበት ጊዜ እንቅልፍ መጣበት። በእንቅልፍም ወደ ሰማይ ወጥቶ አባታችን ሐራ ድንግል እንዲህ እያለ እግዚአብሔርን ሲለምነው አየ። በእኔ የተማጸነውን በገዳሜ ውስጥ ያለውን ይህን በሽተኛ አድንልኝ። አንተ ራስህ በማይታበል ቃለ የምህረት ኪዳን ሰጥተኸኛልና። ያን ጊዜም ሰማዕቱ ቅዱስ ጊዮርጊስ መጥቶ በእግዚአብሔር ፊት ቆመና ይህን በሽተኛ ማርልኝ፣ በእኔ ተማጽኗልና መታሰቢያንም አድርጓልና አለው። እግዚአብሔርም የሁለታቸውን ነገር ሰምቶ እንደማይሰማ ዝም አለ። አባታችን ሐራ ድንግልም በስሙ የተማጠነውንና በገዳም ውስጥ ያለውን ይህንን በሽተኛ ባልማረለት ጊዜ አዘነ። እግዚአብሔርም የአባታችን የሐራ ድንግልን ሐዘኑን ባየ ጊዜ እንዲህ አለው፣ ምሬልሃለሁ፣ በፈቃድህ አኑረው። ወዲያውኑም ያንን በሽተኛ በእጁ ይዞ ወሰደ። ወደ ገሃነምም አድርሶ በዚያ ያሉትን ጨለማውን፣ እሳቱን፣ ጥሎችን አሳየው። ካሳየውም በኋላ አባታችን በሽታውን እንዲህ አለው፣ የክፋት ስራ ብትሰራ በዚህ ትኖራለህ። ከዚህም በኋላ ወስዶ ወደ መንግስተ ሰማያት አንጻር አደረሰው። በውስጧም ያሉትን ብርሃንና ክብርን፣ ብዙ ደስታን አሳየው። አባታችን በሽተኛውን መልካም ስራ ብትሰራ በዚህ የብርሃን ከተማ ከቅዱሳን ጋር ትኖራለህ አለው። አባታችንም ከደዌ ያደነውን ሰው እንዲህ ሲል ጠየቀው፣ ታውቀኛለህን? እኔ ማን ነኝ? በሽተኛውም እኔ አላውቅህም አለ። አባታችንም እኔ የተማጠንህብኝ ሐራ ድንግል ነኝ። አሁንም ወደ ቀደመ ኑሮ ተመለስ፣ እግዚአብሔር በልመናዬ ከሞት አድነሃልና አለው። እርሱም ከሰማይ ወደ ቀደመው ኑሮ ተመለሰ። ወደ ቦታውም ደርሶ አባታችን ሐራ ድንግል ያደረጉለትን ተአምር ለሰው ሁሉ አወራ። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አምስተኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። 5 መነኮሳያት አባታችን ሐራ ድንግል ገዳም ዳውንት ወደሚባል ሀገር ሄዱ። እነርሱም ለምግባቸውና ለልብሳቸው የሚሆን ገንዘብ ከሀገሩ ሰዎች ይለምኑ ዘንድ ወደ ዳውንት ደረሱ። ወደዚያም በደረሱ ጊዜ በድንገተኛ በሽታ የታመመ አንድ ሰውና በከብት በሽታ የታመመ አንድ በሬ አገኙ። የሀገሩም ሰዎች እነዚያን መነኮሳይት በሀገራችን 2 በሽተኞች አለ፣ አንዱም ሰው ነው፣ አንዱም በሬ ነው። ለእነዚህ መድኃኒት የሚሆናቸው ምንድን ነው አሏቸው። መነኮሳይቱም ለጠየቋቸው ሰዎች ሐራ ድንግል ከሚባሉ ከጻድቃን አባታችን መቃብር ያመጣነውን አፈር አለ፣ ሁለቱንም እንቀባቸዋለን አሏቸው። የሀገሩም ሰዎች እናንተ እንዳላችሁ ይሁን አሏቸው። ወዲያውኑም ሰውየውንም በሬውንም ቀቧቸው። ሁለቱንም በአባታችን ሐራ ድንግል የረድኤት ኃይል ከደዌያቸው ተፈወሱ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። 6ኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። ልጅ ሳትወልድ ለብዙ ዓመታት የቆየች አንዲት ሴት በጎጃም ምድር ነበረች። ከሀገሯም ወደ አባታችን ሐራ ድንግል ገዳም መጣች። የሚያገለግለኝ ልጅ ቢሰጠኝም ለመታሰቢያው ገንዘብ እሰጣለሁ ብላ ለአባታችን ስለት ተሳለች። ከዚያም በኋላ ከአባታችን ሐራ ድንግል ገዳም ወደ ሀገሯ ሄደች። ወደ ቤቷም ገብታ ወደ ቤቷም በገባች ዕለት ከባሏ ጋር ተገናኘች እና ጸነሰች፣ ወንድ ልጅም ወለደች። ለአባታችን ሐራ ድንግል መታሰቢያ የተሳለችውን ገንዘብ ሰጠች። ጠቃሚ ልጅ ለማግኘት ስለቴን ቢሰማኝ ለአባታችን መታሰቢያ ገንዘብ እሰጣለሁ ብላ ከተናገረችው አላስቀረችም።
ነገር ግን ሴትዮዋ ከተናገረችው ይልቅ አብዝታ ሰጠች። ይህን የሰሙ ሁሉ እስኪደነቁና እስኪገረሙ ድረስ አባታችን ሐራ ድንግል በእግዚአብሔር ትእዛዝ ያደረገላትን ተአምር ድንቅ ስራ አይታለችና ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ሰባተኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ጀርባዎቻቸው የጎበጡ ሁለት ሴቶች ነበሩ። አንዲቱ በኮኮታ ትኖር ነበር፣ አንዲቱ በጎምታ ትኖር ነበር። የሁለቱ ዘመዶቻቸው ተሸክመው ከሀገራቸው ወደ አባታችን ሐራ ድንግል ገዳም አመጧቸው። ወደዚያውም አድርሰው የአባታችን ሐራ ድንግል መቃብር ወዳለበት ቤተ ክርስቲያን አስገቧቸው። ወዲያውኑ ሁለቱም ፈጽመው ተፈወሱ። የአንዲቱ ከጉልበቷ ጋር ተጣብቆ የነበረ ጀርባዋ ተቃናላት፣ እንዳልታመሙም ጤነኞችም ሁሉ ሆነች። ለአንዲቱም አድሮባት የነበረው ጋኔን ወጣላት። አሳምሟትም የነበረው ጋኔን ከእርሷ በወጣ ጊዜ ጀርባዋ ቀናላት። በአባታችን ሐራ ድንግል በበዓሉ ቀንም ከእግዚአብሔር ዘንድ ፈውስን አገኘች። በአባታችን ገዳም ውስጥም ቀረች። ወደ ሌላም ሀገር አልሄደችም። ነገር ግን እስከ ዛሬ ድረስ በዚሁ ገዳም ኖረች። አባታችን ሐራ ድንግል ያደረገውን ተአምር አይታለችና ከአገሯ ወደ ገዳሙ የመጣችው አንዲቱ ግን ከጀርባዋ ጉብጥና ከተፈወሰች በኋላ አባታችን ሐራ ድንግል ያደረገውን ተአምር እጹብ ድንቅ እያለች በዚያ ትኖር ዘንድ ከገዳሙ ወደ ሀገሯ ሄደች። በአባታችን ሐራ ድንግል በበዓል የተሰበሰቡትም ሰዎች ሁሉ ያደረገውን ተአምር አይተው ተደነቁ፣ ተገረሙ። የአባታችን ሐራ ድንግል ክብር እያወሩ ወደ ሀገራቸው በደስታ ሄዱ። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ስምንተኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ገጥባ በሚባል ሀገር አንዲት ሴት ነበረች። ሁለቱ ሴቶች ልጆቿ በጽኑ ደዌ ታመው ሁለቱም ሴቶች ልጆቿ ከታመሙ በኋላ አንዲቱ ወዲያውኑ ሞተች። አንዲቱ ግን አባታችን ሐራ ድንግል ወደ እግዚአብሔር በሚያደርገው ልመናና አማላጅነት ከእግዚአብሔር ዘንድ ፈውስና ጤና እንድታገኝ እናቷ ከሞግዚቷ ጋር ወደ አባታችን ሐራ ድንግል ገዳም ላከቻት። ሞግዚቷም የታመመችውን ልጅ ወደ አባታችን ገዳም አመጣቻት። እርሷም በሽተኛዋ ልጅ ከደዌዋ እንደምትፈወስ በልቧ አምና ከአባታችን ሐራ ድንግል ከመቃብሩ ስር አስተኛቻት። ከዚያም በኋላ በከበረው በጻድቁ አባታችን ረድኤት በሽታዋ ፈጽማ ተፈወሰች። ሞግዚቷም ከአባታችን ገዳም ወደ ቤቷ ወሰደቻት። የልጅቷ አባትና እናት በፍጡራን ሁሉ ልማድ የሞቷ ጊዜ እስኪደርስ ከሞትና ከመቃብር ፈጽማ መዳኗን ባዩ ጊዜ ተደነቁ። እርሷም እስከ ዛሬ ድረስ በዚች ዓለም ምድር አለች። ሁላችሁም አባታችን ሐራ ድንግል አከበሩት። ከእነርሱም የተወለደችው ልጃቸውን በመፈወስ ተአምራት ድንቅ ስራ አድርጎላቸዋልና። ይህም ነገር ከሆነ በኋላ ብዙ ወራት ቆይቶ በሽተኞችን ከሚፈውሰውና ሐዘንተኞችን ከሚያጽናና በአባታችን ረድኤት ቀድሞ ሴት ልጇ ያዳነችላትን የዚችን ሴት አንዱ ልጇ ታመመ። ይኸውም በሽተኛውን አስጮኸው። ወንድሞቹ በአልጋ ተሸክመው ከቤቱ ወደ አባታችን ሐራ ድንግል ገዳም አመጡት። ወደዚያም አደርሰው ወደ እርሱ ያመጣነውን ይህን በሽተኛ ያድንልናል ብለው በአባታችን መቃብር ስር አስተኙት። በልባቸው ያሰቡትንና በአፋቸው የተናገሩትን ያደርግላቸው ዘንድ በእነርሱ ታምነው ተስፋ አድርገዋልና። ከዚህም በኋላ ካስተኙበትም አነሱት። እነሱም በዚህ ገዳም ውስጥ 1 ወር ተቀምጠው ከበሽታውም ተፈወሰ። መሐሪና ይቅር ባይ በሆነ ፈጣሪው ኃይል በሽተኞችን ማዳን የሚችለው የተጋዳዩ አባታችን ተአምራትና ድንቅ ስራዎች በልቡ ስላመነ ድኖ ከዚህ ገዳም ወደ ቤቱ ሄደ። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። 9ኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ዓይኖቿን የታመመች አንዲት መነኮሲት ሴት ከሌላ አገር ወደ አባታችን ሐራ ድንግል ገዳም መጣች። ወደዚያም በደረሰች ጊዜ በገዳሙ የሚኖሩትን ሰዎች እንዲህ ስትል ለመነቻቸው፣ ማለደቻቸውም።
አባታችን ሐራ ድንግል የታወሩ ዓይኖችን በረድኤት ያበራልኝ ዘንድ በገዳማችሁ 7 ቀን አኑሩኝ። ከመጀመሪያም አንስቶ እስከ አሁን ድረስ በድውያንና በሕሙማን ላይ ተአምራት ድንቅ ስራን እንዳደረገ ዜናውን በጆሮዬ ከሰማሁ በኋላ ዓይኖቼን እንደሚያበራልኝ በእርሱ እታመን ተስፋም አደርግ ነበርና የገዳሙ ሰዎች ሁሉ ዓይኖቿ የታወሩባት የዚችን ሴት ነገር ሰምተው ከማህበራችን አንድ ባለ ተስፋ ሰጥተንሽ በገዳማችን እሺ እናኖርሻለን አሏት። ማህበሩም ሁሉ በአንድነት ይህን ነገር ከተናገሩ በኋላ የታወሩ ዓይኖቿን እስኪበሩላት ድረስ በቤቷ ውስጥ የምታኖራትን አንዲት መነኩሴት ሰጧት። ያችም እውር የገዳሙን ሰዎች ሁሉ ለእርሷ በሰጧት በዚያች ሴት ቤት ተቀምጣ አባታችን ሐራ ድንግል እንዲህ ስትል ለመነችው። አቤቱ የታወኑ ዓይኖቼን አብራልኝ። በገዳም ተቀምጬ በአስከሬንህም አጠገብ ቆሜ በአንተ ተማጥኛለሁና በረድኤትህ ታምኛለሁና። ከዚህ በኋላ አባታችን በቃል ኪዳኑ በረድኤቱ በታመነችው ጊዜ የዚችን እውር ሴት ልመናዋን ሰምቶ ዓይኖቿን አበራላት። ከዚህም ገዳም በዚያ ለመኖር ወደ ሌላ ቦታ ሄደች። አባታችን ሐራ ድንግል ያደረገላትን ተአምራትና ድንቅ ስራ ለሰው ሁሉ ተናገረች። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። 10ኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። አንዲት ባልቴት ሴት በአባታችን ሐራ ድንግል ገዳም ውስጥ ነበረች። ለምግቧ የሚሆን እህል ከሀገሩ ሰዎች ትለምን ዘንድ ከገዳሙ ገጥባ ወደሚባል ሀገር ሄደች። በዚያም ሀገር ወደሚኖሩ ወደ አንድ ባለጠጋ ሰው ቤት ለመለመን ደረሰች። ወደ በርም በገባች ጊዜ 5 ውሾች ሊነክሷትና ሊናጠቋት መጡባት። እነዚያን ውሾች የባለጸጋው ነበሩ። ኃይለኞችና ቁጦችም ስለነበሩ በዚያ መንገድ የሚመጣውንና የሚወርደውን ማንንም ይከላከላሉ እንጂ አያሳልፉም ነበር። ያቺ ሴት ሊነክሷትና ሊናጠቋት ስጋዋን ሊበሉ ከበቧት። ከእነርሱም የሚያድናት ሰው አልነበረም። አንደኛው ውሻ ከእጇ በትሯን ነጥቆ ወሰደ። እርሷም እንዲህ እያለች ጮኸች፣ እኔ የአባ ሐራ ድንግል ነኝ፣ አባቴ ሆይ አለህን? እርዳኝ። ሴትዮዋም እንዲህ ባለች ጊዜ ጓደኞቹ 4 ውሾች የተመረኮዘችውን በትር በእጇ የወሰደውን አንደኛውን ውሻ ከበቡት። ስጋውንም ነካክሰው አካላቱን ነጣጥቀው እርሷን በግድ አስጣሏት። ሴትዮዋን ከመንከስ እንዲከላከሉት አባታችን ሐራ ድንግል በተአምራቱ በድንቅ ስራዎቹ አዝዟቸዋልና። የውሾቹ እመቤት የውሾቹን ጩኸትና ፍጅት በሰማች ጊዜ ከቤቷ ወጣች። ይህንን የታምራት ነገር አደነቀች። በቤት ውስጥም የነበሩትና በሀገር ውስጥ የነበሩትን ሁሉ በዚያም ቦታ ተሰብስበው በዚህ ሴት ላይ የሆነውን ተአምራትና ድንቅ ስራ አይተው ፈጽመው ተደነቁ። እግዚአብሔርንም አከበሩ፣ አመሰገኑትም። ዝነኛና የትህትና መምህር የሆነ አባታችን ስሙ በተጠራ ጊዜ ተአምር አድርጎላቸዋልና። አባታችን ሐራ ድንግል በፍጡራን ሁሉ ላይ ተአምራት የሚያደርግ እውነተኛ ጻድቅ መነኮስ ነው እያሉ አከበሩት፣ ከፍ ከፍም አደረጉት። ያቺ ሴት ከከበቧትና በጌታችን ቤት በራፍ ሆነው ካስደነገጧት ውሾች መነኮሳት ድና ከዚህ ሀገር ወደ ገዳም ተመለሰች። ወደ አባታችን ሐራ ድንግል ገዳም ተመልሳ በገዳሙ ለሚኖሩ እርሱ ከውሾቹ አፍ እንዳዳናት የቸርነቱ ስራ እንደሰራላት አወራች። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይኑር አሜን። 11ኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ቁላላ በሚባል ሀገር አንድ ትንሽ ሕፃን የእናቱን ጡት ሲጠባ በጽኑ በሽታ ታመመ። ይኸውም ጋኔን ነበረ። የሕፃኑን በሽታ በጸና ጊዜ የእናቱን ጡት ሲጠባ በጽኑ በሽታ ታመመ። ይኸውም ጋኔን ነበረ። የሕፃኑን በሽታ በጸና ጊዜ እናቱና ሞግዚቱ ከሀገሩ ወደ አባታችን ገዳም አመጡት። ወደዚያውም አድርሰው ከሌላ ሀገር መጥቶ በዓቱን በዚያ ባደረገ በአንድ ታላቅ መነኮስ ቤት ውስጥ ጣሉት። እነዚህም ሴቶች እንዲህ በማለት አማጸኑት፣ ወደ እግዚአብሔር በምታቀርበው ጸሎትህና ልመና ታድነው ዘንድ ወደ አንተ ያመጣነውን ይህን ሕፃን አድነው። አንተ ከልጅነት ጀምሮ እስከ ዛሬ ድረስ ስላገለገልከው ለእግዚአብሔር አገልጋዩና ባለሟል ነህ። ስለዚህም ለመሞት የቀረበውን ይህንን በሽተኛ ሕፃን ወደ አንተ
አምጥተን ከፊትህ ጣል ነው። የጥፋት እጅ የዳሰሰው ይህ ሕፃን ሕይወትንና ጤናን እንዲያገኝ በጸሎት ተማምነናልና ከዚህ ነገር በኋላ ከሌላ ሀገር ወደዚህ ገዳም የመጣውን ያ መነኮስ በገዳም ውስጥ ወደሚኖረው መነኮስ የምነግርህ ነገር አለኝ፣ ፈጥነህ ወደ እኔ ድረስ ሲል ላከበት። የገዳሙ መነኮስም ይህንን ነገር ከመልእክተኛው አንደበት በሰማ ጊዜ ፈጥኖ ከበዓቱ ተነስቶ አስቀድሞ መልእክት ወደ ላከበት ወደዚያ መነኩሴ ደረሰ። እርሱም ወደ እኔ የላክበት ነገሩ ምንድን ነው? እስኪ ንገረኝ። ከአንተ ወደ እኔ በተላከ መልእክተኛ ጠርተኸኛልና ነገርህን አስረዳኝ አለው። ያ የጠራውን መነኩሴ እንዲህ አለው፣ አዎን ወደ አንተ ሰው ልኬ ጠርቼሃለሁ። ይኸውም እናቱና ሞግዚቱ ከሀገር ወደ እኔ ያመጡትን ይህን በሽተኛ ሕፃን ይዘህ እንድትወስደውና በአባታችን ሐራ ድንግል መቃብር ስር እንድታስተኛውና እንድትጥለው ነው። እርሱ ወደ እግዚአብሔር በሚያቀርበው ጸሎትና ልመናው ይህንን በሽተኛ ፈጽሞ ሊያድነው ይችላልና የታመመውም ሕፃን ቢያስነሳው ፈጽሞም ቢያድነው አባታችንን ሙት አላስነሳም አልለውም። በስጋ የወለደችውና ፈውስ እንደሚያገኝ ከቤቷ ወደዚህ ያመጣችው እናቱም እንደዚህ አለች። የታመመውን ልጄን ቢያድንልኝ ወደ እርሱ የጸለይኩትን ጸሎትና ልመናዬን ቢሰማኝ ረድኤቱ ብዙ ስለሆነ በኃይሉም በረድኤቱም በቃል ኪዳኑም የተማጠንኩትን ቢሰማኝ በየጊዜውና በየወራቱ ለአባታችን ሐራ ድንግል ለመታሰቢያው ገንዘብ እሰጣለሁ። ከዚህ በኋላም ያ መነኩሴ ሕፃኑን ከሞግዚቱ ጋር ወስደው፣ እናቱ ግን በመጀመሪያ ከተማጸነችበት መነኩሴ ጋር ቀረች። ያን ጊዜም በልቡ አምኖ በአባታችን መቃብር ስር አስተኛውና አንከባለለው። ያም መነኩሴ አቡነ ዘበሰማያት የተባለውን ጸሎት 3 ጊዜ ደግሞ አደረሰ። ሕፃኑም ስጋውን በአጥንቶቹ ላይ ተጣብቆ ስለነበረ የደረቀ ሳር ይመስል ነበር። በሽተኛውንም ካስተኛው በኋላ ከአባታችን መቃብር አወጣው፣ ሞግዚቱም ሰጣት። ያን ጊዜም ሕፃኑ ከደዌው ፈጽሞ ዳነ። እናቱና ሞግዚቱም ከገዳሙ ወደ ቤታቸው ወስደው በቤታቸው ጓዳ አስገቡት። ብዙዎቹ ሰዎችም ያዩትን ነገር ያዩት ዘንድ ሕፃኑን ወደ አለበት ተሰበሰቡ። በተአምራት አድራጊ በጻድቁ አባታችን ረድኤት ከሞት ድኗልና። ሰዎቹም በበሽተኛው ሕፃን ላይ የተደረገውን የሕይወት ተአምር ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ያለመጠራጠር በቃል ኪዳናቸው ስለሚታመን ተአምርና ድንቅ ስራን ያደርጉ ዘንድ ለጻድቃን ምንኛ ይቻላቸዋል። ይህንም ብለው አባታችን ሐራ ድንግል ስለ ተአምራቱና ስለ ድንቅ ስራዎቹ አከበሩት፣ አደነቁትም። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። 12ኛ ተአምር አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። አንድ ስዕል ሰዓሊ ሰው ድሼት ከሚባል ሀገር ወደ አባታችን ሐራ ድንግል ገዳም መጣ። ከሌላም ሀገር መጥቶ በዚያ ገዳም በሚኖር አንድ መነኮስ ቤት ተቀመጠ። በዚያ ሳለም የገዳሙ መነኮስ ስዕል ሰዓሊውን አየና እንዲህ አለው፣ ክብሩን ከልዑላንና ከትሑታኑ አባቶች ክብር የሚበልጥ የአባታችን የሐራ ድንግል ስዕል እንድትስልልኝ እለምንሃለሁ፣ ማልድሃለሁ። ከዚህም የከበረ ድንቅ በረከትን ትቀበል ዘንድ ይህን ነገር ለማድረግ እሺ በለኝ እንጂ እምቢ አትበለኝ። አስቀድሞም በአንድ ታላቅ ሰው ቤት የሰማዕቱ የቅዱስ ጊዮርጊስን ስዕል ስትስል ባገኘሁ ጊዜ ለመንሁህ። አንተም ልመናዬን እሺ ብለህኝ ነበር፣ አላሳፈርኸኝም። አሁንም እንደ መጀመሪያ ነገርህ ግዳጄን ፈጽምልኝ፣ ልመናዬንም ቸል አትበል። በእግዚአብሔር ፈቃድ ወደዚህ መጥተሃልና። እርሱም እሺ አንተ ያልኸኝን አደርጋለሁ። የአባታችንን ሐራ ድንግል ስዕል አለው አለ። ሁለቱም መነኩሴውና ስዕል ሰዓሊው ደናግል የዋህ ወደ ሆነው ወደ አባታችን መቃብር ሄዱ። የሚስሉበትንም ልብስ ፈለጉ። የገዳሙ መነኩሴም እኔ የምለብሰው ልብስ አለኝ፣ የሚበቃህን ያህል ቀድደህ ውሰድ አለው። እርሱም ለስዕል የሚበቃኝ ለክቼ እንድወስድ ልብስህን አምጣ አለው። ያም መነኩሴ ልብሱን አምጥቶ ለሰዓሊው ሰጠው። ሰዓሊውም ወስዶ በእጁ 3 ክንድ ለካ። ከዚያም ልብስ ይህን የለካውን ቀደደ። በዚያ ልብስ ላይ አባታችን ሐራ ድንግልና አባታችን ጽጌ ድንግልን ሳላቸው። ሁለቱም በሃይማኖትና በስርዓት በገድልና በትሩፋት አንድ ናቸውና፣ ስለዚህም በአንድነት ተሳሉ፣ አንድም ከሌላው አልተለየም። ነገር ግን እግዚአብሔር ይህንን ኅብረት ስላደረገላቸው ስዕላቸውን በአንድ ጊዜ ሆነ። እነርሱም
ከእነርሱም በኋላ በሚገባቸው ተግባር ያገለግሏቸውና በሕይወታቸው ፈቃዳቸውን የፈጸሙ ደቀ መዛሙርቶቻቸውን ሳለ። ሰዓሊውም ስዕሉን መሳል ከጨረሰ በኋላ ያን መነኩሴ እንዲህ ይለው ነበር። አንተ ራቁትህን ስላለህ ያለዚህም ሌላ ልብስ ስለሌለህ ቀዳዳውን ሰፍተህ ልበስ። ልብስህን ለምን አትለብሰውም? መነኩሴውም ስዕል ሰዓሊውን እንዲህ አለው፣ ይህን የተቀደደ ልብስ ለምን እለብሳለሁ? አባቴ አዲስ እያለ አያለብሰኝምን? ሰዓሊው ያን መነኮስ እንዲህ አለው፣ የአባታችን ሥራ ይታይ ዘንድ እስኪ በክንድህ ለካ፣ እርሱ በእግዚአብሔር ኃይል ሁሉን ያደርግልህ ዘንድ ይቻላልና። ከዚያም በኋላ ለአባታችን ጽጌ ድንግል ስዕል የተቀደደውን ያን ልብስ በክንዱ ለካ። መጠኑም እንደ ቀድሞ ሙሉ ሆነ እንጂ ከእርሱ አልጎደለም። አባታችን በዚያ ዘመን ከነበሩት ከሌሎቹ ሰዎች ማንም የማያደርገውን ተአምራትና ድንቅ ስራ አድርጓልና። አባታችንስ ያን ጊዜ የተቀደደውን ልብስ ልክ በመሙላቱ ተአምራቱን ተገለጠ። ከዚህም በፊት በጸሎቱና በአማላጅነቱ ለታመኑ ሁሉ ተአምራት አድርጓል። ስለዚህም መነኩሴውና ስዕል ሰዓሊው በገዳም ውስጥ የነበሩትን ሁሉ በተቀደደ ልብስ የሆነውን ተአምር አይተው አደነቁ። አባታችንም በብዙ ክብርና ሞገስ ከፍ ከፍ አደረጉት። እንዲህም እያሉ ክብርን ሰጡት። በጸሎት የቅዱሳን መመኪያቸው፣ የኃጥአንም መደነቂያቸው አንተ ነህ። ለእኛም ለልባችን ተስፋ፣ ለዓይኖቻችን ብርሃን፣ ለድካማችን ኃይል፣ ለበሽታችን ፈውስ፣ ለሐዘናችንም አጽናኝ ነህ። ምዕመናንም አባታችን ሐራ ድንግል በማያልቅ ክብር አከበሩት አወደሱትም። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ይህ አባታችን የሐራ ድንግል ገድሉና ተአምራቱን ያለ ድካም ጽፈን እንድንጨርስ የረዳን እግዚአብሔር ክብር ምስጋና ይድረሰው ለዘላለሙ አሜን። የአባታችን የሐራ ድንግል የተአምር መጽሐፍ በዚህ ተፈጸመ። ምዕመናን ሆይ ይህን ሰምታችሁ ክቡር በሚሆን ሰማዕቱ ስም የተጠራውን ብፁዕ ጊዮርጊስን አትርሱ። እርሱን በመታመን ተማጽኖባችኋልና ከጥፋት ሁሉ በምታድን በጌታችን እናት በማርያም ቃል ኪዳን እና በአባታችን በሐራ ድንግል ቃል ኪዳን ያጻፈውን ያነበበውን የተረጎመውን የተአምሩን ቃሎች የሰማውን ሁሉ ኢየሱስ ክርስቶስ በአንድነት ይማራቸው ለዘላለሙ አሜን። መልክዓ አቡነ ሐራ ድንግል ሰላም ለጽንሰትከ ሰላም ለዝክረ ስምከ ሰላም ለስዕርትከ ሰላም ለገጽከ ሰላም ለቀራንብቲከ ሰላም ለአዕይንቲከ ሰላም ለመላትሂከ ሰላም ለከናፍሪከ። አነባበቡ እንጂ ባነበው ደስ ይለኝ ነበር። ሰላም ለአስናኒከ ሰላም ለእስትንፋስከ ሰላም ለክሳድከ ሰላም ለዘባንከ ሰላም ለእንግዳከ ሰላም ለአእዳዊከ ሰላም ለኩርናእከ ሰላም ለእራህከ ሰላም ለገቦከ ሰላም ለልብከ ሰላም ለህሊናከ ሰላም ለንዋየ ውስጥከ ሰላም ለሐቄከ ሰላም ለአብራኬከ ሰላም ለሐቄከ ዘቀናቀናተ ወለአቆያጺከ ሰላም ለአብራኬከ ሰላም ለሰኮናከ ሰላም ለሰኮናከ ሰላም ለአጻብዒከ ሰላም ለቆምከ ሰላም ለመልክዕከ ሰላም ለጸአተ ነፍስከ ሰላም ለግንዘተ ሥጋከ ሰላም ለምኔትከ ሀገረ ሃይማኖት እስክንድርያ እንተ ይእቲ መክፈልቱ ለማርቆስ
እሺ ሰኦ እሁየ ስምዑ ኩልክሙ ዜና ሀራ ድንግል ዘኮነ እስከ ዮም እምቀዲሙ ከመ መናፍቃን አእላፍን በጽሕዋ ኦ አበው ማህበር ስችል አነብላችኋለሁ በእውነቱ። አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ በዘአበሰ ለነ ኢታምነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ለነ ምህረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር ይመስገን ጨረስኩ።